እንዴ ማርቆስና ሜላት ኪን ይገላታ አብዛኛው ቲክቶክ ላይ ነው የምታቆኝና ስለኔ ለምን አልነገርኩሽ ብዬ ነው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። የተወሰነ ጊዜ ተጠፋፍተን ነበር። ለማንኛውም የቀልዴን ነው ዛሬ ለእናንተ የሚሆን አሪፍ ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ እንደውል ጊዜው ለእናንተ መናገር አይጠበቅብኝም። የሰብስክራይብ በተኗን በመንካት እንዲሁም ደግሞ ላይክ በማድረግ ቪዲዮን ብትጀምሩ ለብዙ ሰዎች ተደራሽ መሆን ይችላል። ለማንኛውም የተወደዳችሁና የተከበራችሁ ቤተሰቦቼ ፈታ ዘና ለማለት ተዘጋጁ፣ ጥርሶቻችሁን አዘጋጁ። ወደ ቪዲዮ 2030 የሰርጉ ነው ይሄዳል። ሰላም ነሽ አማሪ? ምንድን ነው አጃቢዎች? ኧረ በእናትህ ፀጉር ሻወር ማንሶ ሽማግሌዎቹ ደግሞ ሲራብሱ ምን ሲሉ በቃ ሲያመሹብኝ እኔ የሚጫት ወሳደርስችብኝ ዝም ይዘይራ አድርገልኝ እኮ ወንድ እንግዲህ ዞሮ ሰርገኛ እናስገባም እንግዲህ አናስገባም ሰርገኛ ምን አልገባም ዝም ብዬ እዚህ እኔ አልገባም አልገባም ኮምቦልቻ ይሄን አምጥቼ ወስቱልኝ እንኳን ማሳቱ አለፈ አንዴ እሱም ደወለ መሰለኝ አልከበትም እኮ ወይ ወስሚ ወይ ሰርግ ያስጠላቸዋል። መስማት ታፈነዱት ወንድም ዛሬ እኮ የደስታ ቀን እኮ ነው። መጣው በቃ የሙሽራይቱ አንድ ይሄን አብር ሰጥጄ ነው። አረና ውስሚ ሸፈን እነሱ ሸፈን ታደሽ እሺ ወንድም እሺ ይሸፍኑታል አላለም ለሷ አባናች በኋላ ይመጣ ስለለብኝ ነው ይሁን ዋናው አረንጓዴ ሆኖ ወንድም እዛች ልሄር ብዬ ነው። ለምላሽ በደንብ እናወራለን። ሰላም በሉኝ ሰርሽ አረ ሰርጉማ ሊሸፍነው ነው። እስማኤል አለ እሷ ተሸፍኗል። ፎቶ ችግር የለም ይደውና ቦቦልሽ እንትና ይሸፍነዋል አላለም። የሆነ የናይት ክለብ ዘፈን አስመሰለ። የሆነ ናይት ክለብ ላይ ምናምን አለ አይደል እየሰሩ ወይም ደግሞ የሆነ ስራ ቦታ ላይ ብቻ እናንተ ሳትኖሩ ስትቀሩ ሌሎች ይሸፍኑላችኋልና ሰርጉን ጓደኞቹ እንዲሸፍኑ የጠበቀ ወይም ደግሞ የፈለገ ብቸኛ ሰው በህግ የሚፈለግ ብየዋለሁ እኔ መተናል አንድ ሰው ሜንሽን አርጎና እስኪ ዊልሻል እዴ ይንተከተከልሻል ሜንቱም ተከትሎልሻል ሜንቱም ተከትሎልሻል ያራዳልኩት ሙሉ ግሮሰሪ የሚባለው ምግብ ኦኬ የባህልም አላቸው ግብጦ አረቂ ግብጦ ሳጋቱራ ይሻል ተከትሎልሻል አገጭ ለምቦጭ እንቁላል ከነውቱ ሎሚ ተከትሎልሻል ሳጋቱራ ተደግሞልሻል ከገሙ አይቀር ጠምበት ነው ታጠበችበት የኔ ተፊበት ጌታ ሆይ እኔ መድኃኒዓለ አስባችሁታል። በቃ ይሄንን በልታችሁ ማለት ነው ሽንት ቤት በምንም አይነት አትወጡም። የሽንት ቤት ወዳጅ ነው የምትሆኑት። አንደኛ የሆነ ይሄ መብካካቱ ማለት መብካካት ነው የሚባለው ሌላ አማርኛ ላይ አይመስለኝም። ለማንኛውም መብካካቱ፣ ሁለተኛ ደግሞ በዚህ መጠጥ የተሰራ እንትን ማለት እኮ አስባችሁታል። የሆነ ከቤተሰብ ጋር ሆናችሁ ወይ ማጠጡ ሰዎች ሆናችሁ ይሄን በልታችሁ በቃ በደቂቃ ውስጥ ሰክራችሁ የላችሁ ማለት ነውና እንዴ ለገናዥ ሁሉ ነው የምታስቸግሩት። ለማንኛውም ይሄን ምግብ ግን በምንም አይነት ቤታችሁ እንዳትሞክሩት። ይሄ ነው መልእክቴ። ሌላ ምን እላለሁ? ምን ሳቅም አለኝ ትላለህ? የኔን ምስጢር ታውጣ ይገላል። ማርቆስና ሜላት ኪን ይገላታ እኔን ይገላት ቅድስት ስራ ልሰጥሽ ነው። ቶሎ ነይ ግቢ እየጠበቁሽ ነው። እሺ መጣ በስመ ምንድነው ቀጥ ብለሽ ለማርቆስና ለሜላት ደውለሽ ካልነገርሽ እገልሻለሁ። ሄሎ ማርቆስ እባካችሁ ድረሱልኝ ኮክ ይዛለች። መጣው ማርቆስ በቃ ሌላ ዓለም ላይ እኮ ነው። በቃ ሌላ ዓለም ነው። ካርድ ይዛችሁ መጣላው ካላችሁ ቅድስትን እገላታለሁ። ቅድስት መጣው ሜላትና ማርቆስ መጣሉ። አሁን ሶስታችሁንም እገላችኋለሁ። በጣም ስሎ ሞሽኑ እኮ ነው እኔ በቀልን ለምን ትመጪኝ ማለት ነው። ለማንኛውም የሜላትና የማርቆስ ነገር እንግዲህ ሶሻል ሚዲያ ላይ እንደምታውቁት ነው የኢትዮጵያ የፊልም ኢንዱስትሪ የተካሰበት እንደዚህ ዘመን የለም። በቃ ፊልም የምትወዱ ሰዎች ካላችሁ የነሱን እንግዲህ ማየት ነው ማለት የትወናው ትላላችሁ ምናምን። እንደውም እኔ አንድ ሰው ምን ሲል ሰማው መሰላችሁ ስለዚህ ፊልም በተመለከተ በቃ በደንብ ላይት ቢያገኙ ከነና ደግሞ ካሜራን በደንብ ቢያገኙ አንዳንድ ለፊልም መስሪያ የሚያገለግሉ ነገሮች ቢገኙ እና ከዋናው በላይ ደግሞ እንደው አርቲስቶች ራሱ ሌላ ቢሆኑ ምናምን የሚለገር ሲያነሳሰመውና አርቲስቶቹ ከተቀየሩ ካሜራ ከተቀየረ ምናምንማ ምኑን እነዚህ ሰዎች ስራ ሆነ
እና አበሻ ደግሞ ስንባል ደግሞ ሰዎችን ማበረታታት በጣም ደካማ ነን። ለማንኛውም የነዚህ ሰዎች ግን ፊልም እንዲያው በኔትፍሊክስም እንዲሁም ደግሞ በሌሎች የፊልም ማያ ዓለም አቀፍ በሆኑት ላይ የሚታዩና መታየት የሚገባቸው ናቸው ብዬ ነው ማስበው። እስቲ ይህንን ፊልም ያያችሁ እና የወደዳችሁ ሰዎች ኮመንት ላይ ገብታችሁ ሲጻፉልኝ። በነገራችን ላይ ለማርቆስ ቀጥታ ነው ማድረሰው ኮመንታችሁ ማለት ነው። ተታም ከሃዲና ተጠቀሚበት ብለ ወይ አበሻ ትዳር ይላል። አንድ ከኔ ጋር አንዲት ነገር ከኔ አንድ ኤክስፔክት እንዳታደርግ። ኖ ሞር ጾም that's it I'm done እስስት ተልባ ነው ትናንት ሃጠራ ይሄ ኖ ሞር በቃኝ I'm done በቃ ልጆቼን ይዤ እዚህ ቤት እኖራለሁ የራሴን ላይፍ እጀምራለሁ that's it ስራዬን ቀጥ ብዬ እሰራለሁ እሱ ካልበዳ በቃ that's it እንዲህ ነው የሚነቅለው እኔ ደግሞ ሁሌ አላረገው እንዴ በዚህ ግቢ ነይተኝ እንዲሁኝ እስቲ ሲላችሁ በእናታችሁ ሴቶች ጻፉልኝ እንደዚህ አይነት ወንዶች አሉ በየቤታችሁ ኡራኤልን እንዴ ካላረኩኝ በግድ ማታ አላስተኛኝም ብታዩ ይሄ እኮ ማለት አቢዩዝ ማድረግ ነው በስድብ አቢዩዝ በአልጋ አቢዩዝ እንዴ እኔ እኮ የገባኝ አራዳ ልጅ ነኝ እሺ ይኸውላችሁ ለማንኛውም በዚህ ጉዳይ ላይ ልል የምችለው ነገር እንደውል ጊዜ ነው ሶሻል ሚዲያ ላይ የምታወጡትን ነገር ባካችሁ ለዩ ምልበት ምክንያት አሁን እንደዚህ አይነት ነገሮች በፍጹም ትክክል አይደሉም ላይቭ ላይም ስትሆኑ የምታወሩትን ነገር ምን የምትሉትን ነገር ቆጥቡ በነገራችን ላይ እንደዚህ አይነት የቤታችሁን ጉድና ገመና አውጥቶ መናገር ማለት ዘመናዊነትም አይደለም እናንተ ላይም ደግሞ እንደው የተጠቃችሁ ሰዎች ናቸው ማለትም አይደለም ኖር ነው በቤታችሁ የምትጨርሱትን በቤታችሁ ጨርሱ ከዛ ውጭ ግን እንደዚህ አይነት ነገር ባካችሁ አታሳዩን ብዙ ሰው ወደ ሶሻል ሚዲያ የሚመጣው ቁም ነገር ለማግኘትና ለመዝናናት ነው እንጂ እናንተን የቤታችሁን ገበናና እንደው የተተራመመሰ ነገር ለማየት አይደለምና ባካችሁ እንደው ስርዓት ይኖራችሁ እንደምን አላችሁ አረቤቴን ይሰጠኝ አዳነች ዶክተር አብይ አህመድ እኔ በጣም ተቸግሬያለሁ ቤት ይሰጠኝ ስል በቤቲዝም ስም ቤቲዝም አላለም እባካችሁ ባለሀብቱ ቤት የለኝም ኑሮ ከብዶኛል ቤት ከረቤት ቦዴን እግሬንም እያመመኝ ነው መንቀሳቀስ አልቻልኩም በቤት ኪራይ ምክንያት እባካችሁ በጣም ተቀልደ የለም በጣም ተቀልዳለህ እባክህ ቤት ስላልተሰጠ ቤቲዝም የሚል ነገር ካነሳ እርሻ ባይሰጥ ምን ልትለው እርሻ ዚዝም ልትለው ነው ወይስ ምን ልትለው ነው ደና ደግሞ ነብይ ማን ነበረ ነብይ ደምሳሽ ነው እሱን ተገላገልን ብለን ሳንጨርስ ደግሞ አንተ መምጣት በጣም ያሳዝናል ለማንኛውም አንተ ደግሞ ወዴት እንደምትሰደድ አናውቀው እንግዲህ ወደ ሊቢያ ይሆናል ወይ ደግሞ ወደ ቡርኪና ፋሶ ብቻ እንግዲህ አዲስ ደግሞ ሃይማኖት ለመመስረት የመጣ ሰው አለ መመዝገብ የምትፈልጉ ሰዎች ካላችሁ ያው በውስጥ አናግሩኝ ኧረ የቀልዴን ነው ደግሞ እንዳጽፉ አደራችሁ ያ አብዛኛው እዚህ ቲክቶክ ላይ ነው የምታቆኝና ስለኔ ለምን አልነገራችሁም ብዬ ነው ያው እኔ ልጅ ያለው ነው የተወለድኩትና ዋው ሊትራሊ በጣም ስለተሰማኝ ማልቀስ ጀመርኩኝ ማለት እሺ ተወልጄ ከሁለት ዓመቴ እስከሚደርስ ራስ ሰው ነበር ፓምፐርስ የሚቀይር ወይኔ በቃ በእናትሽ አራስ ለቀሽኝ ተይ በእናትሽ ተይ እና ያ ይሄን ላስትራግል አልፌ ነው የደረስኩት በጣም ትልቅ ሰው እውነት እኔ እንዴት መቋቋም አቀተኝ ነው እናንተ ፊት ስለሆንኩ ላለማልቀስ ነው ራሴንም በእኔ ያስኩት እንጂ በጣም ያሳለፈችው ህይወት በጣም ከባድ ነው በነገራችን ላይ የሷን ህይወት ስትነግረኝ እኔ የራሴ ህይወት ነው እኔ በነገራችን ላይ ይኸውላችሁ ልጆኜ ማለት ነው ልጆኜ ራሱ ገሌን የሚያጥቡት ቤተሰቦቼ ነበሩ አይገርማችሁ በቃ የሆነ ጸጉሬን የሚያበጥሩልኝ ራሱ እነሱ ናቸው ሰዓት ራሱ የሆነ ጠብቀው ምግብ የሚሰጡኝ እነሱ ነበሩ ማለት መመገብ አልችልም ነበርና ከልጅቷ ጋር አንድ አይነት ህይወት ስላሳለፍን በጣም ነው ያዘንኩት ግን ያው ሚዲያ ላይ ስለሆነ ማልቀስ ስላልቻልኩ ነው እና ሁላችሁም በያላችሁበት ቦታ እስቲ አልቀሱልኝ የኔንም ባ ማለት ነው ቀልደኛ ነሽ በጣም እሺ ያም ያላለ አንቺን ባረግሽ ተከልብር ሆነ እንድትሰማ አለገነምን ደጆ አዎ በነገራችን ላይ የሰውዬ ማለት ነው የነዚህ ታዋቂ ዘፋኞችን ዘፈን ራሱ ቢሰራ ዩቲዩብ ላይ ቢለቀው ማለት ነው
ጭራሽ ኮፒራይት ክሌምም ሆነ ስትራይክም አይላክበትም። ምክንያቱም ዘፈኑ ጭራሽ ማለት ነው ለውጦት ሌላ እንትን ውስጥ ነው የከተተውና ምን እንደምላችሁ አላውቅም። መጀመሪያ ሲሰሙት ራሱ ዘፋኙ ራሱ አታስታውሱትም፣ ዘፈኑንም አታስታውሱትም። የሱ ዘፈን ነው የሚመስላችሁ። እየቆያችሁ ስትሄዱ በይደር ያው እየዳበራችሁ ስትሄዱ ነው የታዋቂ ዘፋኝ መሆኑና ዘፈኑ እንዲሁም ደግሞ ዘፈኑ የምታውቁት መሆኑን የምታውቁት ወደ መጨረሻ አካባቢ ነው። ብቻ እንግዲህ ነፍስ ይማር ብለን እናልፋለን። ሌላ ምን እንላለን? እንዴት ነው እየተሻለ? የካፕል ጸብ መነሻዎች ይላልሽ ነገር አለ እንዴ? ምን ልስራለህ? ሩዝ ነገር አለ? በአትክልት ልስራለህ ነው ዝም ብዬ ልስራለህ? ደሞ ሆዴን ያደርቀኛል እሱ። እሺ ሌላ ምን ልስራለህ? አጥሚት ነገር አለ እንዴ? አጥሚት ልስራለህ? ያቅልሽልሽኛል እሱ ነገር። ምንድነው የምትፈልገው አባቱ? ወተት አለ እንዴ? እሺ ላፍላለህ? በነጭ ሽንኩርት። እሺ ደሞ እኮ አልወደውም እሱን። እንዴ ምንድን ምረጥና ልስራለህ እንጂ ምን ለማለት መጮይብኝ እና ራስ መርጣ አልወደውም ትላለህ እንዴ? ዳሙኛ አይደል እንዴ? ወይሽ አንተ ደግሞ ስትታመም ታስቸግረው ነገር አለ። ምን አስቸግረው? በቃ ጀመረ ይላል አባቱ። እንዴ ታዲያ ይሄን ስሪልኝ ብለህ የሚሻልህን አትመርጥም እንዴ? ትልቅ ሰው አዋ እጅሽ ላይ ስለጣለኝ ምን አገናኘው አሁን ይሄ? አልፈልግም እንደው አትስሪልኝ። ጉድፈላ በቃ ቶ በገደለኝ እንደው እንዴ አንተ ምንድን ነው ጤና ማስለልኝ እንደዚህ ጌታ እና በገደለኝ ምን አመጣው? እሺ በለፍ የራስ ጉዳይ ቶ ታይዋት ቶ አልሰራም እንደው ይሄ ማለት በቃ ምን ልበላችሁ የሆነ ጸብና ወደኒ ብላችሁ እንደመጋበዝ ቁጠሩት። የሆነ ምግብ አዘጋጅታችሁ ምናምን በቃ ምሽታችን ላይ ተገኝ እንደማለት ቆጥራችሁት ይሄን ነገር መናገር ነው። አባቱ እንኳን ታመ በኖርማል ራሱ በጣም አስቸጋሪ ሰው ነው የሚመስለው እንዴ። አረም ለሷ ለኛ ለምንሰማው ራሱ ከበደን። ለማንኛውም እንደዚህ የሚያደርጉ ግን ወንዶች አሉ። ወንዶችም ብቻ ሳይሆኑ ሴቶችም አሉ። አንዳንዴ ጸብን በግድ የሚጠሩ አሉና ባካችሁ አደብ ግዙ። ካልሆነ ወይም ደግሞ የሆነ ነገር ፍጠሯ። በቃ ሌላ ምን ይባላል? መላጣ ወንዶች ዴት ሲወጡ ይላል ፈጽሙ እንዳትሰሩ። አንደኛው ምግብ ስታዝ ትኩስና የሚያቃጥል ምግብ አትዘዝ። ለምን? ምክንያቱም ያንተ ላብ የሚጀምረው ከዚህ ስለሆነ ከዚህ ጋር ችፍ ሲል ተዋርደ ታዋርዳለህ። ሁለተኛው እባክህን በቃ ፈጽሞ አትስከር። ምክንያቱም ፊት ላይ ያሉት ደም ስሮች ሲወጡ ከአናት ጀምሮ ከርግብግቢት ጀምሮ ግንባር ድረስ ያሉት ደም ስሮች ፈጠው ይወጡና ያዋርዱ። ሶስተኛው ይሄንን ጸጉርህን አታሳድግ። መላጣ ከሆንክ ቶሎ ጸጉርህን ተላጭ። ይሄንን ግን ካሳድግ ባላ ነው የምትመስለው። እነዚህ ሶስት ነገሮች ፈጽሞ ቤት በምትወጣበት ሰዓት ወይንም ከፍቅረኛ ጋር ስትሆን ፈጽሞ እንዳታደርጋቸው። ቤቱን ፎሎ፣ ላይክ፣ ሼር በማድረግ ይመች አባት ይመቻችሁ። ቀጣይ ደግሞ ምን ማድረግ እንዳለብን እንነጋገራለን። ቢስ ዘመልጥማን ያለው ተመችቶኛል። መላጣ የሆናችሁ ሰዎች እንግዲህ በዚህ ወንድማችን ሐሳብ ተስማማላችሁ ወይስ ደግሞ አትስማሙም? ወይስ ደግሞ እንደዚህ መላጦችን ታሰድባላችሁ? እስቲ አግሪ የምታረጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ወይ ዘንድሮ ተሳዳቢ ይችላል። አውራ እኔ ገንባታ አንጀት መልክ ዳርኩ ሳላቅ ነው አላወቁም። በሳቱ ምን እንደማወራ አጤሰይ ነበር እንዴ? ምንም አላወቁም። በነገራችን ላይ ይሄን ቪዲዮ ባጭሩ ስነግራችሁና ሳስረዳችሁ ምን ሆኖ መሰላችሁ? የአንድን ብሔር አተኩሮ ሲናገርና ሲሳደብ የነበረ ሰው ነው። ታዲያ የተወሰደበት እርምጃ ደግሞ በጣም ደስ የሚለው ምክንያቱም አልገደሉትም ወይም ደግሞ አልሰቀሉትም፣ ምን አላረጉትም። ነገር ግን ይማርበታል ብለው ያሰቡትን ነገር አድርገዋል። ጸጉሩን ላጭተውታል፣ የሚገባውን ትምህርት ሰጥቶታል። ስለዚህ በሶሻል ሚዲያ ላይ አንገኝም ብላችሁ አፋችሁን የምትከፍቱ ሰዎች ካላችሁ ከዚህ ወንድም መማር አለባችሁ። ምክንያቱም እናንተ ማንንም መወከል አትችሉም። ጥሩ ስራ ስትሰሩ ማህበረሰባችሁ ልትወክሉ ትችላላችሁ። ነገር ግን ክፋት ስትሰሩ ግን እመኑኝ በምንም አይነት የመጣችሁበትን አትወክሉም። ታዲያ ይሄ ልጅ ምን አጥፍቶ ነው እንዲህ ያረጋው ካላችሁ ይሄን ቪዲዮ እዩ። የከምባታ ልጅ ባይኖሩ ደቡብ ክልል ዶንቆሮ ትሆናለህ ነበር። ሰማችሁታ? አድያ አላባም ሆንክ ስልጤ ጉራጌም ሆንክ ወላይታ ድንቁርና አይለቀህም ነበር። አስተምሯለሁ። ከምባታ መሆን ከፈለክ ሂድና ስለ ሀገር ታሪክ እንደሰማችሁት ነው። እንግዲህ ይህን ንግግሩን በመናገሩ የተነሳ የዛ አካባቢ ሰዎች በጥሩ ሁኔታ አስተምረውታል። ማወቅ የሚገባችሁ ኢትዮጵያን እንደ ኢትዮጵያ ያቆመው አንድ ብሔር ወይም ደግሞ የሆኑ ጎሳዎች አይደሉም። ሙሉ የኢትዮጵያ ሕዝብና ሙሉ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ናቸው ኢትዮጵያን ቀጥ አድርገው ያቆሙት። ስለዚህ ሁላችሁም ብትሆኑ እኔ የተለየ ነው ወይም ደግሞ እንትና የሚባለው አይካተትበትም የሚባል ነገር ከአይምሯችሁ አውጡ። እንደ 21ኛው ክፍለ ዘመን ሰው መኖር አለብን እንጂ እንደ ስቶን ሄድ ጊዜ እንደነበረው ወደኋላ እየተመለሱ ማይሆኑ ንግግሮችን መናገር አቁሙላለሁ። ለነገሩ የኔ ቤተሰቦች በፍጹም በእንደዚህ አይነት ነገር የምትታሙ አይደላችሁም። ማለት በ10 ጣት የራሱ ፈርምላቸዋል። ትንሽ አካብጀዋለሁ መሰለኝ። እሱ እንደዛ አይደለም። እኔ ነኝ ያስጠቃሁት ብዬ እያሰብኩ ነው። እኔ ደግሞ ከበጠቃት አንፃር ሳይሆን
ማለት የሰራውበት የራሱ ዓላማ አለ። ይሄ ቲክቶክ ማለት ነው። ስቀርጸው እሷ ትነግረኝ ነበረ ብዙ ሴቶች አሁን በየቤቱ ብዙ ጥቃት የሚደርስባቸው ሴቶች አሉ እና የሆነች ልጅ ነበረችና እርጉዝ ሆና ስኳር እየበጠበጥኩ ነው ጠጥቼ የወለድኩት ልጅ ብላ ለእሷ ነግራት ነበረ እና ያ ነገር በጣም ልቤ ውስጥ ስለነበረ አትሊስት ሰዎች በየቤታቸው የሚደርስባቸው ነገር በጣም ትቀልዳለህ እባክህ። ምክንያቱም የሴቶችን ጥቃት ለመከላከልና ለማስተባበር ሴቶችን እያንጓጠጥክ ወይም ደግሞ ሴቶች ላይ የማይሆኑ ንግግሮችን እየተናገርክ መሆን የለበትም። ማክበርንና የሴቶችን ጥቃት የምትከላከለው በዚህ መልኩ ነው እንጂ አሁን አንተ ባልከው መልኩ አይደለም። ታዲያ ያኔ አንተ ያን ሁሉ ነገር ስታደርስባት ድምጽ ከሆኑት መካከል አንደኛው እኔ ነኝ። ምክንያቱም በቲክታክ ላይ ወጥቼ ቪዲዮ ሰርቼ ነበር። ታዲያ ዛሬ ላይ ሶሻል ሚዲያ ላይ ድጋሜ መታችሁ ወይም ደግሞ በሚዲያ ስትመጡ በዛ ነገር ተጸጸተ ይቅርታ ትጠይቃለህ ብለን ነበር ተስፋ ያደረግነው። ያንቺን በጣም የሚያሳዝነው በአንድ በኩል ደግሞ አንፈርድብሽም። ምክንያቱም ባልሽ ነው። ትዳርሽን ለማቅናት ስትይ የፈለገ ነገር ቢደርስብሽም ባልሽን መጠበቅ አለብሽ። ስለዚህ ያረግሽው ነገር ልክ ነው። ነገር ግን የኔ ወንድም የሰራው ስህተት ነው። ስለዚህ ስህተትን ደግሞ በይቅርታ ነው የሚታለፈው እንጂ በማይሆን ማስተባበያ ትክክል አይደለም። የማይገናኝ ነገር ስኳር ተጠጥቶ ምናምን ተውተው እንዲህ አይነት የሴቶችን ጥቃት መከላከል የሚባል የለም። ለማንኛውም ቤተሰቦቼ የዛሬ ቪዲዮ እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ እላለሁ። ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። ቸር ቆዩ።